እንደምንመለከተው አስ ኤ ቲቸር አፕላይ አድርጋችሁ አፕሩቭ ከተደረጋችሁና አድሚኖቻችን የእናንተን ዶክመንቶች አይተው አፕሩቭ ካደረጓችሁ በኋላ እንዴት ወደ ቲቸር አካውንታችሁ ወደ ቱቶር አካውንታችሁ ሎጊን እንደምታደርጉ ፕሮፋይላችሁን እንዴት ሴት እንደምታደርጉ እናያለን። ስለዚህ ከመጀመሪያው እናያለን ማለት ነው። ዌብሳይታችን ላይ እንደገባችሁ ይሄኛው የሆም ኢንተርፌስ ያሳያችኋል። ሎጊን እና ሳይን አፕ የሚል አለ። አፕላይ ቱ ቲች የሚል አለ። በመጀመሪያ አፕላይ ቱ ቲች አድርገን ዶክመንቶቻችንን አስገብተን የኢሜል አካውንታችንን ቬሪፋይ አድርገን እየጠበቀን የነበረ ሲሆን የኛ አድሚኖች አፕሩቭ ካደረጓችሁ በኋላ ቀጥታ የምትሄዱት ሎጊን ወደሚለው ነው። አፕላይ ቱ ቲችም አይደለም ሳይን አፕም አይደለም፣ ጀስት ሎጊን የሚለው ጋር ነው። ሳይን አፕ ላይ ከሆነ አስ ኤ ስቱደንት ሬጂስተር ማድረግ ከፈለጋችሁ ለመማር ሌሎች ተማሪዎች ሬጂስተር ማድረግ ከፈለጉ ሳይን አፕ የሚለው ሊንክ ይጠቀማሉ። እናንተ ግን መምህራን ስለሆናችሁ ቀጥታ አፕላይ ቱ ቲች አድርጋችሁ አፕሩቭ ስለተደረጋችሁ ኢሜይላችሁ እኛ ጋር ስለሚኖር መረጃዎቻችሁ እኛ ጋር ስለሚኖር ሳይን አፕ ማድረግ ሳይጠበቅባችሁ ቀጥታ ሎጊን የሚለው ሊንክ ትነካላችሁ። ሎጊን ላይ ሳይን ኢን ዊዝ ጉግል መጠቀም ትችላላችሁ። ጉግል አካውንታችሁ እዛ ክሮማችሁ ላይ ሎጊን ተደርጎ ካለ ከሌለ ግን በኢሜል ቀጥታ ሎጊን ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ኢሜይላችሁን የስፔሊንግ ስህተት አለመኖሩ እርግጠኞች ሆናችሁ በዚህ መልኩ ትሞላላችሁ። ፓስወርዳችሁንም ልክ በዚህ መልኩ ትሞላላችሁ ማለት ነው። አፕላይ ቱ ቲች ስታድርጉ የተጠቀማችሁትን ኢሜይል እና የተጠቀማችሁትን ፓስወርድ ማለት ነው። እነዚህን ከሞላችሁ በኋላ ቺን ሪሜምበር ሚ የሚለውን ነገ ወዲያ ኔክስት ታይም ሎጊን ማድረግ ስትፈልጉ የቲቸር ፕሮፋይላችሁ ላይ መምጣት ስትፈልጉ ሪሜምበር አድርጎ እንዲጠብቃችሁ እቺን ቼክ ማድረጋችሁን መርሳት የለባችሁም። ሪሜምበር ሚ የሚለውን ማለት ነው። ከዛ ሎጊን የሚለውን ሊንክ ትነካላችሁ። ስለዚህ አሁን ሎጊን ሰክሰስፉል የሚል ኖቲፊኬሽን ደርሳችኋል ማለት ነው። ሎጊን አድርጋችኋል፣ ቲቸር ገብታችኋል ፕላትፎርም ላይ ማለት ነው።